السلام عليكم ورحمة الله وبركاته. دنا የተከበራችሁ የሙአይመን ጓደኞች የሌላችሁት ኢንሻአላህ ስመጡ ጓደኞች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ መኮረኒ በሽምል ልሰራ ነው። ለምን ቪዲዮ አልሰራም ብዬ ተፈተፈ ያልኩ ነው። እስኪ አበረታቱ፣ ቪዲዮን እስከ መጨረሻውም ተከታተሉ ማለት ነው። እና ይሄው ሽንኩርቴን እያቁላለሁ ነው። እዚህ ጋር ቲማቲም አስቀምጫለሁ በሽሪ። እዚህ ጋር ፍልፍል ባሪድ አሁን ልጨምረው ነው፣ ምክንያቱም አብሮ መብሰል ስላለበት። እና ውዶችዬ ቪዲዮን እስከ መጨረሻው ልኝ በቅንነት ማለት ነው ሼር አድርጉልኝ። ሰብስክራይብ ያላረጋችሁ ደንበኞች ደግሞ ሰብስክራይብ አድርጉኝ። እዚህ ጋር መኮረኒ እያንተቀፈቅኩ ነው። እዚህ ጋር ደግሞ አንዳንድ ቤት እንደዚህ ክትፍ አድርጋችሁ ዝምብላችሁ ከሽንኩርት ነው የምትጨምሩት። እዚህ ቤትና ደግሞ ወጣሁበት ቤት እንደዛ አይደለም። መጀመሪያ ውሃ ገንፈል ብሎ እንትኑ መደፋት አለበት ማለት ነው። አረፋ የሚባለው ከዛ ይደፋና ዶሮ ከባድ አይደል ሽታው እንዲሄድ ነው በጥቅሉ በሌላ አይደለም። እና ገንፈል አደርገዋለሁ ቅድሚያ ቁሌቱ ከመግባት በፊት ማለት ነው። እና ውዶች የሚገባችሁ አበረታቱ። እንደምታዩት ሽንኩርቱን በዘይት ሳይሆን እንደዚህ ቡኒ እስከሚሆን ያረኩት። መጀመሪያ ሽንኩርቱ ውሃውን እስከሚጨርስ ዝም ብዬ ሸቅዬ ስለተውኩ ነው። እና እየገባችሁ አበረታቱ። አልከፈልበትም። ሰብስክራይብ ያደረጋችሁ አድርጉኝ። ያደረጋችሁ ደግሞ ቪዲዮን እስከ መጨረሻው 1300 ምናምን ሰብስክራይብ አለኝ፣ ግን ሰዓት ስለሌለኝ ያው ቪዲዮን ስለማታውልኝ አሁን እንድና ነገር ስለማላቀርብላችሁ ምንም ሰው የለኝም። አሁን ግን ኢንሻአላህ ተፍ እያልኩኝ ዩቲዩብ እንዲያድግልኝ እፈልጋለሁ ማለት ነው። እዚህ ጋር በቅንነት ወጥቶ መታየት የለብኝም፣ ግድ አይደለም። እናንተ በቅንነት ብቻ ቪዲዮን እስከ መጨረሻው ተከታተሉልኝ ማለት ነው። ምንም አልጨመርኩም ገና ሽንኩርት ነው። አሁን ግን ልጨማምርበት ነው። እየበሰሉ ስለሆነ ሁሉንም ቅመም ነው የማደርግበት። እንደው ዱርጫቸውን ክፍት አድርጌ ያገኘውን ሁሉ ጭምርምር ነው የማደርገው። ደግሞ ምንም አይሆንም፣ አሪፍ ነው እንደሆነ እዚህ ቤት ይቺ ማለት በጣም እየተጠላኝ ነው። ላይ እዚህ ቤት ግን ይፈልጓታል። ተወዳጅ ምግብ ናት። እናንተ ከፈለጋችሁ ታዲያ እኔ ራሱ እየደበረኝ ነው የማደርገው ማለት የዶሮ መድሬዎች ስላሉ ያው መቼም ያው ሰራተኛ ስለሆነ እነሱ ለመንፈስ እንጂ አናረግም። ቤት ተካትቷል። እኔ ግን ብዬ በግምት ነው ምልህ ራሱ ማድረግ። አሁን ይሄ ምልህ ነው ግን አላበዛበትም፣ ምክንያቱም ማጁ ራሱ ምልህ ስለሆነ ማጅ ካላችሁ ማብዛት አይጠበቅባችሁም። እኔ ቅመምም ሳረግ ምንም ሳረግ እንደዚህ ተጨናንቄ በመላጊያ ለክቼ ምናምን አይደለም። ዝም ብዬ በግምት አደርገዋለሁ። አይበዛብኝም፣ አያንስብኝም። አልሐምዱሊላህ። እዚህ ጋ አንዷን ሁሉ አማርኳት፣ አንዷን ሀባ ብቻ ከዛ ምልህና ማጅ ጨምሬያለሁ አይደል? ይቀረኛል ባህራት እነሱ ነው። ባህራት በስ ባህራት ነው እንግዲህ እንደዚህ ጨምራለሁ። ሱፐር ማርኬት ነው ደግሞ ማንኛውም ሱፐር ማርኬት የሚገኝ ባህራት ነው። እና ራሱ ማግኘት እንችላለን ማለት ነው። እናንተ እንኳን ማግኘት አንችልም።
ራሷን የቻለ ቦታ ነው መሰለኝ ተጠልባ ነው። ከዛ ቱም አልፈጨሁም። ምን ብዬ ፈጫለሁ? ሰራተኛ ሳይኖራቸው እነሱ ገዝተው ያዘጋጁታላቸው። እኔ ደግሞ ወሬን ማሞት ከመጠኘው የቱም ማለት ነው። ከዛ ልክ እኔም እንደነሱ እየተዘጋጀውን ቆይ ጭምር ማን ሆኛለ። እዚህ ጋር ውሃ ያፈልቶልኛል። ቢስሚላ ሙቅ ውሃ እንጨምርበት። ቢስሚላ በሉ ያኔ ሙቅ ውሃ ስንጨምር ቢስሚላ ግድ ነው። እስኪ አንድ ጊዜ ልለኩስ። መሀሉ ላይ ከዛ ኩፍ ሲል ኋላስ ምንም መብሰል አይጠበቅበትም። እዚህ ይበስላል አሉ እናንተ እያወራሁ ያረኩት ነው ሁሉ ጠፋብኝ። ሁለት አይነት እንዳለ አስታውሳለሁ። ይሄ ቃሪያ ነው። ቃሪያ ደግሞ ግማሽ ሰው ስለማይፈልግ ግማሽ ሰው ስለሚፈልግ በጥቅሉ ይፈጅ ወደ እዚህ ቤት ከዛ ማድረጋለሁ መሰላችሁ ከነ አቋሙ እንደዚህ ጨመር። በነገራችን ላይ ባለፈው እንደዚህ ያልኩ ሰጥቷል። ችግር የለውም ሁሌም ማሳየት አለብኝ። ምክንያቱም እዛ ደግሞ መኮረኒ በሽመል ልሰራ ነው እንደነገርኳችሁ። አንዳንዱ ቤት እንትን አያረጉም ቲማቲም መኮረኒ በሽመል ሲሰሩ። በዚህ ቤት ቲማቲም በጣም ስለሚፈልጉ ሁሉም ነገር መደረግ ግዴታ አለበት። እንደዛ ነው። እዚህ ላይ እንደምታዩ ፈቀቀቀ ያቀስቦ ስለሆነ ሳይበስ ነበር እሳቱ አለ በቅናሽ ላይ ነው ያደረኩት። ምክንያቱም ይሄ እንትኑ ገና ስለሆነ ለሽሯሯ አጣብዬ ሙቀቱ ለነገራችሁ አልችልም። ከይፍ ተፈፈኩኝ እያርገበገበብኝ ሳይሆን ላይስተም እንዲያን እንግዲህ ዘጋ አደርገዋለሁ ትንሽ ይሄኛው አረፋ እስከሚያመጣ። እችን ደግሞ ቦታዋ መልሳታለሁ። አጇን ተጨረሰች። ግጥም እያረኩ ነው። ምክንያቱም በኋላ የተዘጋ ነው በምንት ሲያረጉት ከተደፋ ማን ነው የሚያጸዳው? እኔው ስለሆነ በተጠንቀቅ ነው የሚሰራው። ዝባላችን ደግሞ እንደዚህ ዱራብ ውስጥ ነው እንደዚህ ጨመራለን። ዝግት ነው ሰው ቢመጣ ዝባላችን ማወቅ አይችልም ካልተነገረው። ምክንያቱም ዱራብ ነው ሆላስ እንደምታውቅ ከመሰራበታል ደግሞ ዲስትር ማልበስ ምናምን አለብኝ። ግን ጊዜ ለመቆጠብ እዚህ ቁጭ አረጋታለሁ ክፍት ስለሆነ ዳር አትቀመጥ እና እየገባችሁ አበረታችሁኝ። የዚህ ቦታ ደግሞ ቁጭ አድርጌታለሁ። ሰራተኛ ምግብ ሲሰራ ቤት አያቆሽሽም። ለምን የሚሰራው ራሱ ስለሆነ ማለት ነው። አረቦይ ግን ስንቱን ባንበጣረቁን ነበር። እንደምታው ስንት ቃጥቢ አነሳው ገና ወዲያ ወዲህ ገና ግን አሁን ሻይ ሽንኩርት ቁሊት ከጨረሳችሁ ሌላው ስራ ይመስል የታጸዳ ሀማም ታጠብኩ። ምግብ ልሰራ ሽንኩርት ከትፌ ተጨረስኩ። ስራ ያለኝ አይመስለኝም። ሽንኩርት መክተፍ በጣም ነው የምጠላው። ሀማም ማጠብ እንደዛው። ውዶቼ ጨርሼ እንዳላሳያችሁ እጅስ በጣም ቢዚ እያደረገኝ ነው። አላሳያችሁም እስከማስተካከለው ድረስ ያው እንደዚህ መስራት ዶሮዋን አሁን በስላዚህ አጀመርኳት። ገና እጨምራታለሁ። እነዚህ ካበሰልኩ በኋላ ያው ሲኒያን አምጥቼ እንትንም አቅርቤያለሁ። ይሄንን በመኮረኒ በሽመል ይሄ ታዲያ እንዲህ አምር ያስፈልጋል። ከዛ ደግሞ አዲሶች ከሆናችሁ ነባሮች ይሄ ይጠበቅባችኋል። ይሄን አደርጋለሁ እኔ መኮረኒውን ልክ በስሎ ሲጨርስ
ውሃውን ደፋና በቀዝቃዛ ውሃ ጥብና ቀዝቀዝ ሲልልኝ ትንሽዬ እናደርግና አለውሰዋለሁኝ። ከዛ ግማሽ ተሲኒ ወተታይ ተመሃል ዶሮን አድርጌ ታላይ በመኮረኒ ዘግቼ ይሄን ነው መጨረሻ ማረገው ማለት ነው። እና ተከታተሉ እስከ መጨረሻው። ይሄ ገና እየተንፈቀፈቀ ነው። ኮረፋት ሙልጭ ብሎ ሲወጣ አጥቤ ጨምረዋለሁ ማለት ነው። ላሳያችሁ ይችላል ዲጃጁ። በቃ ለእናንተ ራሱ ዶሮ አይሸትባችሁም። በከለንም እንደ ያጠብሽው በምንም አላጠብሽውም እንደ ያትባው። ምክንያቱም ዶሮነቱ ጥድት ብሎ ስለሚወጣ አሪፍ ነው። አንድ ነገር እናንተም ለፍታችሁ ሲያስመሰግን ለሰውም ደስ ይላል። እና እኔም የሆነ የአረብ ናት እንደዚህ ያለ ነገር ያስለመደችኝ። እናንተም ልመዱ። እዚህ አቅርቤያለሁ። እንደምታዩት እየበሰለልኝ ነው። እኔ ተውሎ ሙቆኛ ተሸፍኜም ስለሆነ የምሰራው ዘይትም ስላልከፈኩ በረሃ አይደለም ላም ውስጥ ነው። ነው ለሀገራችን ሰላም ያድርግልን። ይኸው ፈቅፈቅ ራስ ምንም አልቀረኝም። ለወጣው እንደምታዩት ኮረፋቱ ራስ ይደፋል። ነው እንደምታዩት ምን እያለ ነው ታላሳሁን ቢስሚላህ። ይኸው ቢስሚላህ ዶሮ እንዳትየት ጠንቀቅሎ ቢስሚላህ 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 አንስተን ያው ታታይ በእጄ እየሰራና ያያችሁ ዶሮ አልወርቅብኝ ነው። ያሁኑ አድነዋለሁ ችግር የለም። ከዛ ውሃ ደፋበታል። ጽድት አለ አልኳችሁ። ምንድን ነው የማደርገው አሁን እንደዚች እያደረኩ ጨምር በቃ ነጭ ሆናል። በቃ ጽድት አለ። አንደኛ ነው መጀመሪያ ማጥቢያ፣ ሁለተኛ አሁን ደግሞ ውሃ ገንፈል ስናደርገው ለምሳሌ ይመስላል። ቪዲዮውን ተከታተሉኝ። ወዳችኋለሁ። ያለበት ይጠብቀን። መልካም ቆይታ ይሁንልን። ሰላም ሁኑልኝ። በሰላም በጤና ቤተሰባችሁ ያድርገን። መልካም ይሁንላችኋለሁ። መልካም ይሁንልኝ። ማለት ነው። አሁን የሚያሯሩጥ የለኝም ለጊዜው።